አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ? የጠፍቻለሁ። አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ ክረም ከረሜል ልሰራ ነው። ክረም ከረሜል ልሰራ ነው። እዚህ ጋር እቃዎቹ አዘጋጅቻለሁ። ክረም ከረሜል ማለት እነዚህ ማለት ሁለት ፍሬ ልሰራ ነው። ክረም ከረሜል እና ሁለት ክሬም ከረሜል እና አንድ ደግሞ ግሽጠ ይኸው ግሽጠ ወይ ደግሞ ጌምር ነው የሚሉት ሁለተኛ ስሙ ማለት ነው። ያው በየአካባቢው ይለያል መሰለኝ። እዚህ ጋር ደግሞ አንድ ድሬም ወር አለኝ። አንድ ድሬም ወር አረግበታለሁ። እዛ ደግሞ ወተት በዚህኛው ብጭርቆ 4 ብጭርቆ ወተት አረጋለሁ። ያያችሁ ወተት ፍሬሽ ከሌላችሁ ሀሊብ ራሱ መበጥበጥ ትችላላችሁ ማለት ነው። ለአንድ ብጭርቆ ስንት ነው? ሁለት ማንኪያ ሀሊብ ኒዶ፣ አንድ ብጭርቆ ውሃ። አሁንም እንደዛ እያደረጋችሁ መበጥበጥ ትችላላችሁ ማለት ነው። ልክ በምትሰሩት ልክ። እኔ ፍሬሽ ስላለኝ ነው። ፍሬሽም ከሌለ በሀሊብ በኒዶ መስራት ይቻላል ማለት ነው። እና በዚህ 4 አረጋለሁ እና እኔ አንድ ላይ እንዳለ ይፈጫሉ መጀመሪያ ፈጭቼ ከተቀላቀለ በኋላ ነው ማንተከትከው። ቅድሚያ ግን ፈጨዋለሁ ማለት ነው ወዶቼ። እኛ ሀሊብ ያልቋል። ሌላ ሀሊብ አምጣ እና ሁሉንም አንድ ላይ አርጌ ማሽን ላይ ፈጭቻቸዋለሁ ማለት ነው፣ አደባልቄ። አሁን እዚህ ጋር እጅ ሳለቀው ጋዝ ላይ አንተከትከዋለሁ። ልክ ገንፈል ሲልልኝ አወርደዋለሁ ማለት ነው። ከዛ በኋላ ይኸው በዚህ መልክ ፈልቷል ማለት ነው። አወረድኩት። አሁን ትንሽ ቀዝቀዝ ሲልልኝ ነው እዚህ ውስጥ ማረገው። እዚህ ውስጥ ትንሽ እንትኖቹ እታች የራሱ ያለ ድብስ ነገሩ ማለት ነው። ትንሽ ጠብ አድርጌበታለሁ ከስር ማለት ነው። ከዛ በኋላ ይሄ ያፈላሁትን ትንሽ ቀዝቀዝ ሲልልኝ እዚህ እቃው ላይ ገለብጠዋለሁ። አሁን ግን አልገለብጥም። የስሩን አሁን ትኩሱ ከገለበጣችሁት የስሩ ጥቁሩ ነገር ወደ ላይ ይመጣል ማለት ነው። ወደ ላይ ይመጣና ያጠቁረዋል፣ እንትኑ ክረም ከረሜሉ ያጠቁረዋል። ስለዚህ ትንሽ ቀዝቀዝ ካለ በኋላ ወደዚህ ገለብጣለሁ ማለት ነው ኢንሻአላህ። አሁን ሌላ ደግሞ ይሄ እንትን ልሰራ ነው። ቆይ አሁን ደግሞ መሀለብዬ ልሰራ ነው። መሀለብዬ የእንትኑ ማለት የሩዝ የተፈጨ የሩዝ መሀለብዬ ልሰራ ነው። 3 ማንኪያ መሀለብዬ እናደርጋለን። 3 ማንኪያ በደንብ ያልሞላ ማለት ነው። እንደዚህ ያርጋችሁ በደንብ ያልሞላ 3 ማንኪያ። ሶስት ማንኪያ መሀለብዬ አድርጌያለሁ። አሁን በዚህ በሻይ ብጭርቆ ስኳር በዚህ ስኳር አረጋለሁ። የሩዝ ነው እናንተ የራሱ መሀለብዬውም አለ ማለት ነው። ወተት ደግሞ በዚህኛው 3 አረጋለሁ። በዚህኛው ብጭርቆ የትንሽ ከፍ የሚል ብጭርቆ ነው። በዚህኛው 3 ብጭርቆ ወተት የሩዝ ስለሆነ ይወፍራል። ትንሽ አንሶኛል፣ እሞላዋለሁ ሌላ አምጥቼ። እዚህኛው 3 አድርጌያለሁ። ከዛ በኋላ በደንብ ተቀላቅዬ እደዋለሁ ማለት ነው። እሳት ላይ
እሳት ላይ እጃችሁ መልቀቅ የለባችሁ። ለምን ወተት ስለሆነ ይቃጠላል። ከተቃጠለ ደግሞ ሽታውን እንትን ይላል ይበላሻል ማለት ነው። ስለዚህ መጀመሪያ በደንብ አማስላችሁ ከዛ በኋላ ደግሞ እሳት ላይ ቁማችሁ ነው ማማሰል ያለባችሁ። ትታችሁት ከሄዳችሁ ይቃጠልና ቂጡ ይሸታል ማለት ነው። ይኸው በዚህ መልክ ወፈር ብለዋል ማለት ነው። እና አሁን ምንድነው የሚደረገው? ትንሽ ወፈር ካለ በኋላ ይንተከተካል። የሩዝ ስለሆነ ትንሽ መንተክተክ አለበት፣ ተሎ አይወጣም ማለት ነው። እና ሲንተከተክ አሁን ማይወርድና ማይወርድ በዚህ ነው ግማሽ ሩብ ትንሽ ሩብ ሩቡን ትንሽ ሩቡን ማይወርድ በጣም ነው። ደግሞ ትንሽ ሄል ትንሽ ኸል እኔ ኸል ነው የምለው። ሄል ማለት እንግዲህ ታውቁታላችሁ መቼም። እኔ አማርኛም እንደ ቁምጣ ነው የሚያጥረኝ ይሄኛው ማለት ነው። ይሄኛው ትንሽ እና ዘፈራን ደግሞ ትንሽ ለከለር ትንሽ አድርጌበት አሁን አማሴው ትንሽ አማስለውና አወርደዋለሁ። በዚህ መልኩ ሰርቼዋለሁ። ኢንሻአላህ ምሳህ ላይ ስገለብጠው አሳያችኋለሁ። ያው በዚህ መልኩ ጨርሻለሁ ማለት ነው። እናንተ ካላችሁ ውስጡ ሙከሰራት እንዲህ ከላይ ላይ ቁጭ ብታደርጉበት ያምራል፣ አሪፍ ነው። ሲበሉትም ይጥማቸዋል፣ ቆንጆ ነው ማለት ነው። ማይወርድ ራሱ ሲሰሩ ከሌላችሁ ትንሽ እንትን ማድረግ ትችላላችሁ። ምንድነው ቫኒሊያ ራሱ በጣም አሪፍ ነው፣ ሽታውን ማለት ነው። ማይወርድ ከሌላችሁ፣ ማይወርድ ካላችሁ ማይወርድ ይሻላል፣ ከሌላችሁ ደግሞ ቫኒሊያ መጠቀም ትችላላችሁ ማለት ነው። ክሬም የሉም፣ ይሄም ነው። አሁን ትንሽ ቀዝቀዝ ካሉልኝ በኋላ ከዳናቸው ከድኜ ፍሪጅ ውስጥ አስገባለሁ። ለዛሬው በዚህ አብቅቻለሁ ማለት ነው ውዶቼ። ስለምትከታተሉኝ ስለምታበረታቱኝ በጣም ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩልኝ።